አዲስ መልሳቸውና እንጨርሳቱ ነው ስለሆነ መልስ እነዚህን መልስ ጥሩ እሺ ጥያቄዎችን ይዘሃልቻል ብዬ አስባለሁኝ ህዝባችን ነገሮችን ችሎ ዝም ብሎ ከዚህ ባሰማለ ብሎ የመቀመጡ ከሌላ አፍሪካ አንፃር ሲታይ በጣም ለየት ያለና ነገሮችን ችሎ የማደር ባህሪ ያለውና ይሄንን ለመቅረፍ የሚል ነው የመጀመሪያው ጥያቄና ከዛ ጀምር I think እንግዲህ ብዙ ምክንያቶች መደርደር ይችላሉ ለዛ አንዱ የስቴት ፎርሜሽን የሀገር መስረታው ሂደት የፖለቲካል ካልቸሩ ኦቶሪቴሪያን ነበር እና ህዝቡ ጭቆናን የመሸከም ልምድ ፈጥሯል ሁለተኛ ደግሞ አሁን ባለው ሁኔታ ላይ እንኳን ድሮ የነበሩ መንግስታት በጣም ጠንካራ ነበሩ ስራቸው ኮንትሮል የማድረግ የስልጣን መሰረቶቻቸው ጠንካሮች ነበሩ የሴኩሪቲ አካላቸው በጣም ጠንካራ the state was strong አሁን ህዝቡ ፍራቻው መንግስት መብራት ብቻ ሳይሆን ሀገርን እናጣለን ከዚህ ባስ ይመጣል ከሚል ነው የሚመጣው ከዚህ ነው የሚመጣውና ከሌሎች አፍሪካ ሀገራት አንፃር ስናደርገው በኮሎኒያል ስር የነበሩት ኢንስቲትዩሽኖች የኮሎኒያል ኢንስቲትዩሽኖች የለወጧቸው ነገሮች አሉ ወደፊት በጊዜው ወስደን በብዛት ልንዋይ እንችላለን የኢትዮጵያ ህዝብ ትግስተኛ ነው ወላሂ በጣም ምስኪን ህዝብ እኮ ነው ኬንያ ውስጥ እኮ በነዳይ ላይ 10 ሳንቲም ጨመርክ ብለው በአንድ ግሩ የሚያቆሙት የኛ ህዝብ ኢቨንቹዋሊ ወደዛ ሄደ this is part of democratization የኛ ስራ ሆኖ ያለበት አንደኛ በዚህ እብደት ሀገር እንዳያፈርሱ ሴም ማድረግ ነው ከዚህ በፊት ብየዋለሁ የኛ ጄነሬሽን ትልቁ ኃላፊነት ኢትዮጵያን ካቢ ማትረፍ ነው ስቴቱን ሀገር መንግስቱን በታትኖት እንዳይሄድ ማትረፍ ከዛ በኋላ የዲሞክራቲክ ትራንዚሽን ፕሮሰስ ውስጥ ገብተን ጠያቂ ማህበረሰብ መልሰጪ መንግስት ቅድም ተያይዞ የመጣ ነገር አለ የሐኪሞቹን በመለስ ሌላው ጥያቄ ያነሳል ገቨርናንስ እኮ ጥያቄ የመመለስ ስራ እኮ ነው ገቨርናንስ ማለት ሀገር ማስተዳደር ማለት የተለያዩ ከጊዜ ወደ ጊዜ የተለወጡ የሚመጡ አንዳንዴ እርስ በርሳቸው የሚጻረሩ አንዳንዴ የመመለስ አቅም የሌለ ወይ ደግሞ ጊዜው ያልሆኑ ጥያቄዎችን መመለስ ነው what governance is ተደራርበው የሚመጡ በየጊዜው የሚመጡ እርስ በርሳቸው የሚጋጩ governance is managing conflicting competing interests and የኢትዮጵያ ምክንያታዊ ነው ይሄ መንግስት ከነዚህ ሐኪሞች ጋር ቁጭ ብሎ ቢደራደርና ቢያሳምናቸው አሁን መክፈል የምችለው ይሄንን ብቻ ነው በሂደት ግን እንደዚህ እናደርጋለን ብሎ ቢደራደር ቢከራከር እርግጠኛ ነኝ እዚህ ቀውስ ውስጥ አይገባም ነበር ግን ለህዝብ አለ ንቀት አለ ምን ያመጣሉ ወያኔዎች በታንክ ያልቻሉን ጋውን ለብሰህ ምን ልታረግ ነው ይሄ ንቀት ነው ይሄ ማህይምነት ነው ህዝብ አለማወቅ ነው ገቨርናንስ ፖለቲክስን አለመረዳት የሚመጣ ሂደት ነው ሌላው ቤተ መንግስቷ ጉዳይ ከንከናቸዋለች because that's the only thing they care about ለማሰለ ያመጣሁት አጀንዳ እንዲሆን ስለፈለኩ ምክንያቱም አብይና እነዚህ ከቦት ያሉ ልጆች ደሴት ፈጥረዋል በልቅልይ ደሴት የ130 ሚሊዮን ህዝብ ህይወት የሚታደግ የጤና መስክ ቀውስ ሳይሆን እነሱ የሚያሳስባቸው ጥንቱ ቤተ መንግስት የኢትዮጵያ ህዝብ የማይፈልገው የማይጠቅመው የማይጠቀምበት ቤተ መንግስት ነው የሚከነከናቸው ዲዩሲ ፈንዳሜንታል ፕሮብለም አለ አየ ጠቅ ሳረጋቸው ለዛ ነው የወጡት እቺ ነገር ከነከነቻቸው ቤተ መንግስቱ በመሸጥና እነዚህን ፕሮጀክቶች በመሸጥ የኢትዮጵያ ህዝብ ችግር ይፈታል በሙሉ አይፈታም ሁለት ችግር ይፈታል አንደኛ ከበቂ በላይ ገንዘብ ነው የፈሰሰበት ከዛ የሚመጣው ገንዘብ አተ ሚኒመም የሐኪሞቹን የደሞዝ ጭማሪ ለማስተካከል ይበቃል ምንም ጥያቄ የለውም 10,000 ምናምን እኮ ቢሆኑ ነው ማለት ይችላል 100,000 እንኳን ቢሆኑ በአምስት እጥፍ ብታድገው ያሁን ገቢያቸውን it will be a fraction of what he is spending on the palace ልገመው
አሁን ያሉ የጤና ባለሙያዎች 100,000 እንኳን ቢሆኑ ቁጥሩን ማየት ይቻላል ከጤና ሚኒስቴር በአምስት እጥፍ ደሞዛቸው የምታሳድግ ታይኒ ትንሽ ፍራክሽን ነው በዚህ በቤተ መንግስት ላይ እየወጣ ካለው ገንዘብ ውስጥ therefore ይሄንን መሸጥ አለበት ሌላው የህዝብ ብሶት መቆስቆስ ብቻ ነው የህዝብ ብሶት እንዳይወጣ እንዳይነገር ይፈልገው ማለት አቃል ያን ብሶት የሚፈጥር ህዝብ ሲዘረፍ ያ ዘረፋ ስትናገር ጠላት ነህ አንተ የህዝብ ንብረት ሲዘረፍ ሲበዘበዝ ስትናገር ህዝብ በጠራራ ፀሐይ ሲገደል እኔ ኮራበታለሁ የህዝብ ብሶትን እነሱ ለማፈን ለመደበቅ የሚሞክሩትን በማውጣቴ እኮራበታለሁ that's my responsibility ከህዝብ ነው የምወግነው ከጨቋኞች አይደለም ከሌቦች አይደለም ከዘራፊዎች አይደለም ዘመቻ ነበራቸው ኮለሰም በፊት የብሶት ምናምን yes I am proud of it የኢትዮጵያ ህዝብ ለጋብዝ በየቀበሌው በየወረዳው የሚደርስባችሁ በደል አምጡት እናጋልጠዋለን እያንዳንዱ ከነመረጃው ገና ጀመር ነካ ነው እያደረግን ያለነው we're just warming up እኮ ያለን ካፓሲቲ 10% እየተጠቀምን አይደለም we will expose ምክንያቱም በህዝባችን ላይ የሚደረግ ደባና ወንጀል መሳከል አለበት የሐሳብ ፖለቲካ ምንድነው የሐሳብ ፖለቲካ መደመር ብላችሁ ይዛችሁ ዞሩ ዝባዝንኬ አያፍሩም እንዴ ኢህአዴጎች እንኳን እኮ ቢሉ ያምራል ኮሚኒስቶች ነበሩ they had a foundation ነበራቸው የኢዲዮሎጂካል ፋውንዴሽን ነበራቸው የኤርፖርት የሚሸጡ የጉድ ፊል ጉድ መጻፍቶች የስቴቨን ኮቪ መጻፍ እየተሰበሰቡ የሐሳብ ፖለቲካ ይሉታል ኖ የሌብነትና የውሸት ፖለቲካ ነው ያራመዳችሁ ያላችሁት የሀገር የመዝረፍ የሌብነት ፖለቲካ ነው ያራመዳችሁ ያላችሁት የፖሊሲና የሲሪየስ ኢሹ ዲስከሽን የጋው you kept people busy ህዝቡን እየዘረፋችሁ እየገደላችሁ እያስራባችሁት አትገራችሁ መቼ ነው ህዝቡ ለዚህ ጊዜ ነው ያለው የጋፊን ድራ አይ ቲንክ ያኪሞቹ ጥያቄ ወደ ሀገራዊ ንቅናቄ ይቀየራል you bet መንግስት ይሄን ጥያቄ አሁን ቢያስናቸው ትንሽ ስለሆንኩ ሊያስራቸው ይችላል ቀደም እንዳልኩ 100,000 ምናምን ቢሆን ያስራቸው ለጊዜው ሊያዳፍነው ይችላል የተዳፈነ ሰዓት ግን ጠፋ ማለት አይደለም ስለዛውም ደግሞ በኩበት ውስጥ የበቆጂ ልጅ አይደለ ኩበት ታውቃለህ ይብደኮታ ከይሳበይታ በኩበት ውስጥ የተዳፈነ ሰዓት አንተ እዚህ ጋር ስትጠብቀው ከሌላኛው ቤት ሲያቃጥል ነው የምታየው ሶ ወደዛ ማደጉ አይቀርም ለኔ የነዚህ በተለይ አሁን ያለው የደሞዝ ጥያቄ ሐኪሞቹ ብቻ ሳይሆን የመምህራኖቹ ሁሉም በአስቸኳይ መልስ ቢያገኝ ሌላውን ወደፊት እንመጣበታለን የፖለቲካ ለውጡ ምክንያቱም ይሄ የቀን ተቀን የመጉረስ የመልበስ በጣሪያ ስር የማደር ጥያቄ ነው ይሄ በአስቸኳይ መመለስ አለበት ጋፊን ብራ አፋን ሮሞቲን ካሴ ዋን ካቢኔን ገዲቱን ጎቱ አቢኒ ቤካ ዲባ ቤካ ከለቲ ጉባ ካያምት ዋን በዳኒ ማቲ ጀኒን ተቆዮ አደተን በዳኒ ማቲ ዋን ጀን ገረ ቡልዱራ ያን ሆነ ይሳከሩ ፌፌ ሴናሳ በርኮ ሰገ ሶዶ ሞተራ ካሜ ላቲን አሜሪካ ረቲ ሆጂሬ ካሜ አከበ ተከሩ ፌ ረመሪያም በር ማል ጀምቤታ አንጀማ ቆለን ሴኒ በር ማል ጀን ነሚ ተቆ አና ቡልቼ ተካ መጋላ ቡልቼ ወጋሽን ቡልቼ ዮ መነን ቀባቲን ዮ መኪናን ቀባቲን ማሊን ቢየ ቡልቼ ጃጃ በዳዲኒ ፍራ የገለ ገኒ በር በዳዲኒ ይፍራ የገለ ዳስ ስሎጋን isn't it ኢፊ በዳዲ ዳበር በዳዲኒ ፍራ የገለ ብልጽግና ከራስ ነው የሚጀምረው ነው የሚሉት ብልጽግና የቤተሰብ ብልጽግና የሚባል በዳይነ ማቲ አይዶ ነው በአማርኛ ሌላ ቦታ የሚያስተምሩ ከሆነ በዳይነ ማቲ የሚባል ነገር አለ ኦሮሚያ ውስጥ እንደውም መጀመሪያ አለኝ ያሌለህን ነገር አለኝ ብለህ አስብ ነው መጀመሪያ እንደውም አንደኛ አለኝ ብለህ አስብ ሁለተኛ ራስን ካበለጸግ በኋላ ነው የምታስተዳድረው ህዝብ የምታበለጽገው this is a blank check for corruption
ራስህ በልጽገህ ከዛ በኋላ ሀገር ታበለጽጋለህ ከተባለ ስትበለጽግ ደግሞ የትን ፍቺው ዱቄቱን አምጪው ነው ጫወታው። እና ይሄ ኒቤካ ሚቲ ከለቲ ከንካይሜ ጉበራ አይዲዮሎጂ ሰኝ ወልቀበቴ ከንዱፋ ጅሩ ጋፊን ከና ወልቀበቴ ደሙ ቀብሶ ጎደሙ ከይሰቲ ቲራ ወራ ኢሳን ዱረ ቀሪራ በረተን ደቻን ሆጂቲ ጉጅራ ኦሮሞ ከይሰቱ ቆፈሶን ተይን ናናው ሁንደቲ ኡመታ ከና ጎሰጎሳን ጎደጎዳን ቆዱ ጋፊያም ጉርባራይቡ ጋፈቴ ዋይ አርሲቲ ሀውልቲና ዳወቹራ ጋፊ ፈያለቲ ሲል ፈካቲኒ ገንደን ነገልቹ ሳቲ በር ጉባሩ ቲበር ቶርባን ከነ ሄዝ ማል በሬሳ ቱራን አናርሲቲን ደለደበለ አርሲ አንቆ አንቀብሶ ነው ሞቶሮ ሞቲን ቀብሳ አረሞ ኡመት ኢትዮጵያ ባላፊን ቀብሳ ጎደቲ ገንደት ደመገልቸኒት አቺ ሲንዲ ሰኒ በር አርሲ ገልቸኒ ሲንዲ ሰኒ ሰምቦ ደበቆ ጂፊ አሳሳ ወል ሲነቀን ሰምቦታ አሳሳ 0102 ሲነቀን ሲያሳ ችርቻሮ ከና ከና ተበቹ ወርባደን ሲያሳ ችርቻሮ ሰንሞ አረዱ አመቆፋ ኢሳን ቆፈም ምንጩ አመዱራስ ሞራ ቀብሶ ከዘተ ከነበረምቴት ሁለት ጩፍኔት ኡመተ ከኝ ቶኮ ጎኔ ቀብሶ ሲል አረሞ ኡመተ ከኝ ገንዳፊ ጎዳን ቆቆዱ ሚቲ ኡመተ ቢየሰኒ ሁንዳ ወልታሲብነ ወልቴ ኡመኒ ማሊፊ ኑዱራ ummata kana hunda tarataraadhaan hanjama itti fakkaate bar ummata kana tarataraadhaan saamanii ajjeesanii amaara bira hoggaa dhaqan oromoo itti hamatan oromoo bira hoggaa dhaqan amaara itti hamatan tigiree bira hoggaa dhaqan amaara itti hamatan sidaama biratti walaayita hamatan walaayita bira sidaama hamatan this is done at prime minister level ሀገር እንደዚህ አይገነባም ሰውን በየቀበሌው እየወረዱ በጎሳው በሃይማኖቱ በምኑ እየቸረቸሩት ኦሮሞ ጋር ሲመጡ የኦሮሞ ናሽናሊስት ሆኖ አማራን ያማሉ አማራው ፋኖ ነው እንዳለ ኦሮሞ አማራ ጋር ሲሄዱ ደግሞ ኦሮሞን ያማሉ ኦሮሞ ሙሉ ሸኔ ነው ለነሱ ትግሬው ጋር ሲሄዱ እንደዚሁ አየነው ይሄንን ጌም ይሄንን ፊልም የሀገራችን ህዝብ ተራ በተራ አየው ተቃጠለበት መጀመሪያ ገዝቷቸው ነበር ጥቅሙ ምንድነው የተገኘው ከዚህ የተገኘው ምንድነው ረሃብ በየቤቱ ገባልን ሞት በየቤቱ ገባልን ውርደት በየቤቱ ገባልን ረሃብ ብሔር የለውም ሃይማኖት የለውም ጦርነት ብሔር የለውም ሃይማኖት የለውም ሁሉን ነው እየፈጀ ያለው ትግራይ ላይ የኢትዮጵያን ህዝብ ዋሽተው ሲያዘምቱ ምናልባት ጦርነቱ ያለቀው እዛ ሄደው መከላከያ ኃይልና የትግራይ ተወላጆች ሊሆኑ ይችላሉ ጦርነቱ ያወደመው ኢኮኖሚ ግን ዛሬ ረሃቡን ለማስከተል ኮንትሪቢዩት አደረገ ዛሬ የኢትዮጵያ ህዝብ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ከቆላ ደጋ በኑሮ ውድነት እየተጠበሰ ያለው አንዱ ምክንያት ጦርነቱ ነው ሁሌ እንደምለው ሀገር ማለት የሳር ቤት ነው የሳር ሰቀላ ነው የሳር ቤት በአንድ ቦታ ሳትለኩሰበት እኔ ጋር ደረሰን ብለህ ቁጭ ካልክ የሚተርፈው ነገር የለም therefore ሰውን አክቷል ከእንግዲህ በኋላ እንደዛ ሰውን እየከፋፈሉ እያፋጁት እየዘረፉ የሚኖሩበት የለም ለማለት ነው